ምንድነው ይሄ ነገር? ምንድነው ያስፈልጋል እንዴ? አይበቃም? በስ ያስፈልጋል። ንፋው ነፋን አይደል እንዴ? አሰገዴ አባ ድምጽ እየተመካከ እየተወያየን ነው። በገዛ ቤት ድምጽ ይለኛል። እባክሽ ካውየት ነው ያለው። ለምን ፈለጉት? ተተኩሶበት ነው። ምን ትላለች? አምጡ፣ እኔ ተኩሰዋለሁ። ቆይ ግድልሽ ምን ተኩሰዋለሁ? የዲያ እንግዲህ እኔ ተኩስሎታለሁ አልኩ አይደለም እንዴ? አምጡ። ባክህ በቃ ይሄው በቃ የተነፋ ይበቃል። ኧረ በስዬ ለዚህ ቀን እንኳን አትሆንም እንዴ? ትንሽ ነፋ አይደል? ጨምርበት። ይሄ የመጨረሻ ነው። እሺ የመጨረሻ ይልሻው በቃ ይው የኔ ምንም አይነት ስህተት አልፈልግም። ልክ እንደመጣች ሙሉ የሚል ቃል ከኔ አፍ ሲወጣ አንቺ ወረቀቱን ይዘሽ ከፊት ምንድነው የምትለው? ሙሉ ስትል ወረቀቱን ይሽ ይቆማል ከፊት። አንተ ደግሞ ልጅ መታጠፊያው ጋር እሷ ጋር ተወደና ተደብቀ ታይና ልክ ስትመጣ እየሮጥክ መምጣቷን ትነግረናለህ። ገባ? አንተ ደግሞ እዚህ ደረጃው ጋር አንተ ልብስ ልበስ አባ ልበስ። ዳይ ወደ ስራ ዳይ። በሳው እንዴት ነው ታዲያ ዝግጅት? እንትን እኔ ምን መስይ እሺ የምትለኝ ይመስላል? ለምን አትልም? እጮኛ አይደለች እንዴ? ነች እንዴ? ነች እኮ ምን ሆናል? ፈራ እንዴ? አይ መፍራት እንኳን አይደለም ወይ ካልሆነ ለይሩት ልንገራት እንዴ? ምን ማለት ያው አለቃዋ ስለሆነች እምቢ እንዳትለኝ እንድትቆጣት። ራስን ቻል እንዴ? አንተ ቆፍጠን በል እንጂ። እሺ እንትን መስይ ሌላ ምን አስቤያለሁ መሰለ ደግሞ እስክትመጣ ተንበርክኬ ልጠብቃት። በሌለች ብትቆይስ አይደክምም? አይ መድከም እንኳን አይደክመኝም፣ ግን ወንድነቴ ላይ ተጽዕኖ እንዳይኖረው ፈራ። እንዴት አይነት ተጽዕኖ? ያው ወንድ ልጅ አይንበረከክም ይላሉ ብዙ ሰዎችና እና ቀለበት ስታረግላት አትንበረከክም? ያኔማ አንበረከካለሁ። ያው ግን ወንድ ልጅ ተንበርካኪ ነው እንዳይባል። ተው በእናትህ እሱን ተው። አንተ ቆፍጠን በል። ስትመጣ ትንበረከካለህ። ምን ሆነሃል? ችግር የለም ቆፍጠን በል። እሺ በስዬ ምንድን ነው? አመሰግናለሁ። እሺ ችግር የለም። አንተ ፈርታል እንዴ? ኧረ ምን ያስፈራኛል? አልፈራውም። እንዳትፈራ። ለምን እሺ የምትል ይመስልሃል? ይመስለኛል። አንተ አይመስልም? አይ ልጅቷ ሞኝ በጤናት እሺ ልትል ትችላለች። ሂሩቴ ወይ አንዴ ለነገርሽ ምን ነው ብለ እኔ የምልሽ ሙሉ ሞኝ ቤት ነች እንዴ? ሙሉ ኧረ ንቅት ያለች ቆቅ ልጅ ነች። ወይኔ ሙሉ በቃ ሻትለኝም። ቆቅማ እኮ ነች ሻትለኝም። አይ ያን ያህል እንኳን እኮ ብልጥ የምትባል ልጅ አይደለችም። ሞኝ ቤት እኮ ነች። ሞኝ ነች? አዎ ሞኝ በብልጥና በሞኝ መካከል ላይ ያለች ብልጥ ሞኝ። አይዞህ የዴው እንደምታ አይዞሽ ጎሽ እሰየኔ አንበሳ ጎሽ እንዴት ነው? ሽክ ብለሻል። ዘንጫለሁ አይደለ? በጣም ያው እንዲህ ዘንጬማ ያው እሺ ማለት አለባት። ያልተነገራትም እንዴ ለትዳር መጠየቅህና? አይ አልነገርናትም። ድንገቴ ልናስፈነጥዛት አስበን ነው። እንዴ የምን ማስፈንጠዝ ነው? በድንጋጤ እንደው ፍግም ብትልስ? ልልባልኩበት ልታስለቅሰኝ ነው ሙሉ ቀን። አለወጉ ቀለበት ላስር ነው ስትለኝ እሻልኩህ። አሁን ደግሞ አልነገርኳትም ትለኛለህ። ምን ይሻላል ታዲያ?
ልደውልና ልንገራት እንዴ? ቢነገራትና ሐሳቧ ቢታወቅ ጥሩ ነው ባይ ነኝ። እና ይደውልላታ። ደውልና ልንገራት አይደል? ስልክ አታነሳ። አባ ልክ ነው ያልከው። ሞኝ ቢጤ ነች። ሞኝማ ባትሆን ኖሮ በዚህ ሰዓት ስልክ ማንሳት ነበረ። ምንስ ሙሉ ማን ነው ሞኝ? ማን ነው ሞኝ? እኔ ሙሉ ልደውልልሽ ነበረ እኮ። ለምን እንትን እማዬ አንቺ ንገሪያት። ኧረ እዛው በጸበል ምን መሰለሽ ሙሉ፣ እንዴት ነሽ? ደህና ነኝ። እንዴት ነህ አንተ? እኔ ደህና ነኝ። አንቺ እንዴት ነሽ? ደህና ነኝ። እንዴት ነህ አንተ? ደህና ነኝ ሙሉ። አቤት። አሁን አይደል? እስኪ ምን ያስቸኩልሻል? ሙሉ ለምን እንዳስጠራሁሽ አውቀሻል? አይ አላወኩም። ይኸውልሽ ሙሉ፣ እኔና አንቺ ክፉንም ደጉንም አብረን አሳልፈናል። አሁን ደግሞ ያው ፈጣሪ ፈቅዶ በአንድ ጠራ ስራ አብረን እንድንኖር ስለሆነ ሙሉ ያለች እኮ ሙሉ የኔ አቤት። ምን ስል ነበር ያልኩሽ? ሙሉ አልክ እና ምን አልኩ? ተቀልሹኝ እንጂ በያውን ከመጀመሪያው ጀምሬ ላለው ሰምተሽ ግን ያው ፈጣሪ ፈቅዶ በአንድ ጠራ ስር ምንድነው የሚሸተኝ? ኧረ የሚሸተኝ ነገር አለ። ምንድነው የሚሸተኝ? ምንድነው የሚሸተው? ሳት ምንድን ነው? ቀለበቴ ሙሌ አያለ ሙሌ ካውያ ነው ተባለ። ሙሌ ኧረ በፈጣሪ አንተ ሙሌ ወይ ቅሌት ሙሌስ ምንድን ነው? ሙሉ መጣች እኮ እቺ እኮ